አማራ ነው ሌላው ግን ኢትዮጵያ ሊሆን አይችልም 4 ኪሎ መግባት እንችላለን 4 ኪሎ ገብተን በእኛ ኮንዲሽን እኛ በምንፈልገው መንገድ አዲስ ስርዓት እንመሰረታለን ምንም ጥርጥር የለውም አማራ አሁን ዛሬ አይተሻል ኖር ሁሉ እየተርበደበደ ነው አማራ ጠቅላላ ተቆጥቶ ሲነሳ አሁን እርቅ ሽማግሌ የፍርሃት ምንጭ ነው አገር በሙሉ ተነቃንቋል ኢትዮጵያ ማለት አማራ ነው አማራ ማለት ኢትዮጵያ ነው ኢትዮጵያን እዚህ ያደረሰው አማራ ነው ኢትዮጵያዊነትን ዲፋይን ያደረግነው እኛ ነን ኢትዮጵያዊነትን ለዓለም ውስጥ ያስተዋወቅን እኛ ነን አንድም ብሔረሰብ ኢትዮጵያ ውስጥ አንድም ብሔረሰብ ኦሮሞማ ሆነ ትግሬ ሆነ አፋር ሆነ ማንም ኢትዮጵያ ሊሆን አይችልም አይሆንም ነው አይቻልም ባውንደሪ እንኳን የላቸውም ዛሬ የኦሮሞ ባውንደሪ እንኳን የለውም ወሰን የለውም ገና እየተስፋፋ ነው ገና አዲስ አበባ ሊገባ ነው ገነጠሉም ዓለምን ሊያውቃቸው አይችልም እዚህ ያደረሰ ታሪካችን ባህላችን ሁሉን ነገር ሴንተር ማዕከል ሆነን እዚህ ያመጣናት ኢትዮጵያን እኛ ነን ያንን ለማንም አሳልፈን አንሰጥም ባህላችን ያሸበረቀ የትግል ታሪካችን ሌላው ግን ኢትዮጵያ ሊሆን አይችልም ኢምፖሲብል ለማሰብ ኢትዮጵያን ገንጥረን ሌላ ሰው አንሰጥም ድሮም ከአማራ የገነባት ኢትዮጵያ ነች ጀምሰጥም ኦሮሞማ መተራ ብለን ፈርተን መሬቱን ግማሽ አብዛኛው መሬቱን ኦሮሞማ የያዘው መሬት ሁሉ የአማራ አብዛኛው አማራ ነው ትግራይ ከኛ የቀማውን መሬት ታጣቂያለሽ ኦሮሞ አስቀምጠናል ኦሮሞ ወያኔ ያስቀምጠናል ነው ስለዚህ ያን ጥቃት የሚመጣበትን አቅጣጫ ካላጠፋሽ በስተቀር በሰላም መኖር አትችይም ትልቁ ጠላታችን አልጠፉም እኮ ጎረቤታችን ናቸው ከማከራችን ውጡ እንጂ ያደር ጎረቤታችን ሁሉናችን በመቶ የተረጋገጠ ለሆነ ምንጭው ስርዓት ሲጠፋ ብቻ ነው ዳግምበራችን አስጠበቀን መከላከያ ኃይልን አወጣን ይሄንን ኦሮሞማ ያሉ ጠላቶች ሁሉ ከአማራ ክልል ከአማራው ክፍለ ሀገራት አወጣን አማራ ህልውናውን ካስከበረ በኋላ ጠረፉን ሁሉ ካስከበረ በኋላ ኦሮሞማ ጠላቱ አማራ ኦሮሞ ጎረቤታችን ሆኖ ወያኔ ጎረቤታችን ሆኖ የፖለቲካ ስርዓት አዲስ አበባ ላይ ተቀምጦ እንዴት አድርጎ ነው አማራ በሰላም መኖር የሚችለው ኢትዮጵያ ሌላን ሰጠን አንችልም አማራ ያሳደጋት ያሸበረቀች ታሪክ ያላት ሀገራችንን እንደገና እንገነባታለን ሸሽተን ፈርተን ለኦሮሞ አስረክበን ለትግራይ አስረክበን እኛ ለራሳችን ነፃነት እንፈልግ ማለት አይቻልም ትግላችን የአማራ የሆነውን መብት ለማስጠበቅ ነው አማራ የሆነውን ንብረት ለማስጠበቅ ነው የአማራ ህልውና ለማስጠበቅ የሚያስችለው አንዱ ስትራቴጂ ትጥቅ ትግል ነው ሁለተኛው ደግሞ ከሱ ጋር የሚሄድ ህዝባዊነት ሰላማዊ ሰልፍ አመጽ ዲፕሎማሲ ፕሮፓጋንዳ ኢንፎርሜሽን የሁሉ ነገር ሚዲያ ሁሉ ነገር አብሮ ተዳምሮ ሲሰራ ድል ማግኘት እንችላለን ስላመነ ነው ይሄንን ግንባር ያቋቋመው ተዘጋጀን ግብረ ኃይል ነን ወራችን እና የአማራው ትግል መነሻው አማራ ህልውና መጠበቅ ነው የአማራ ህልውና ካልተጠበቀ ኢትዮጵያ አትኖርም የአማራ ኢትዮጵያ አትኖርም አማራ ደግሞ ሊኖር የሚችለው ስርዓት ሲለወጥ ብቻ ነው ማዕከላዊ ስርዓት ሲለወጥ ብቻ ነው ህልውናችንን ማስጠበቅ ከቻልን በኋላ አሁንም ቢሆን በአማራ ላይ ስጋት ይኖራል ይቀጥላል ያ ስጋት በድንበራችንን ጠብቀን መሬታችንን አስመልሰን እንኖር ብቻችን ማለት ያስቸግረናል በሰላም ሁልጊዜ ጎረቤቶች አሉ ሁልጊዜ ያንተ ህልውና ለማስጠበቅ የሚችለው የኢትዮጵያን ህልውና ማስጠበቅ የሚቻለው የኢትዮጵያ ሰላም የተዘጋጀ ስራ ሲጠፋ ብቻ ነው መነሻችን ህልውና ነው የአማራ ህልውና ማስጠበቅ ነው መዳረሻችን ኢትዮጵያ ነው አለ ኢትዮጵያ ማናችን የለም እንኳን ኢትዮጵያ ስለዚህ ኢትዮጵያ አማራ ሲኖር ብቻ ነው ኢትዮጵያ ልትኖር የምትችለው ስለዚህ አማራ ኢትዮጵያን ሰንደቅ ዓላማ ታቅፎ ነው በየቦታው የሚዞረው ኢትዮጵያ ነው የሚለው ሁላችን ኢትዮጵያ ያያልን የምንችለው የባህላችን የቋንቋችን የሁላችን ነገር ማዕከል ኢትዮጵያ ነች አማራ የሌለበት ኢትዮጵያ የለችም አማራ ማለት ኢትዮጵያ ማለት ነው ስለዚህ ያንን ማዕከላዊ የሆነ ጨቋኝ ስርዓት ስናወጣ ነው እዛ ጊዜ የአማራ ህልውና ምን ለምን ሊረጋገጥ የሚችለው ህልውናችን በመቶ የተረጋገጠ ለሆነ የሚችለው ስርዓት ሲጠፋ ብቻ ነው ስርዓቱ ሲለወጥ ብቻ ነው ስለዚህ መድረሻችን ኢትዮጵያ ያለው ለዛ ነው ለአሁኑ ትግል ግን እሺ አይደለም መጀመሪያ ህልውናውን ማስጠበቅና ከዛ በኋላ ያለው ነገር እንነጋገርበታለን እሺ ዛሬ ህልውናውን ማስጠበቅን ከዛስ ብለን ተወያይተን እንነጋገርበታለን ዛሬ እዛ ደረጃ አልደረስንም ዛሬ የመጀመሪያውን ግን ህልውናውን ማስጠበቅ በአንድነት መስራት ከዛ በኋላ ራሱ ሂደቱ ራሱ ይነግረናል ወዴት እንደምንሄድ እሺ አማራ ህልውናውን አስጠበቀ ከዛ በኋላ እንደሚኖረው ዳግምበራችን አስጠበቀ መከላከያ ኃይልን አወጣን ይሄንን ኦሮሞማ ያሉ ጠላቶች ሁሉ ከአማራ ክልል ከአማራው ክፍለ ሀገራት አወጣን ከዛ በኋላ what's next ኦሮሞማ
ራሳችንን ችለን ወያኔ ጎረቤት ነው እውነት ነው እስቲ ገባይ ንገሪኝ እኮ ነው የምልሽ አማራ ብቻውን ሊኖር ይችላል በሽ ንገሪኝ አማራ ህልውናውን ካስከበረ በኋላ ጠረፉን ሙሉ ካስከበረ በኋላ ቁጭ ብሎ በሰላም መኖር ይችላል ኦሮሞማ ጠላቱ የራሱን አማራ የራሱን ሀገር ለመመስረት ምን ያንሰዋል የአማራ ነጻነት ነው ምቲ የአማራ ነጻነት ማመተን አላማው እሱ ከሆነ ደግሞ እንነጋገራለን አማራን ነጻ አውጥቶ የአማራ ነጻ ሀገር መንግስት መስረት ነው እሱ ደግሞ እንነጋገራለን በዛ ከሆነ ሁለት ነገር አለ ወይ አማራው ነጻ ሆኖ ነጻ መንግስት ለማቋቋም ነጻነት ማወጅ እኔም ደግሞ ኢትዮጵያ የምትባል ሀገር ውስጥ መኖር ነው ነጻነትን ማወጅ እሱ ሌላ አይዲዮሎጂ ነው እንነጋገርበታል ይቻላል አይቻልም የሚለው ሁለተኛ ሌላው ጋር ደግሞ የለም አብረን ከኢትዮጵያ ውስጥ ምንኖር ካል አማራ ህልውናውን አስከብሮ ኦሮሞ ጎረቤታችን ሆኖ ወያኔ ጎረቤታችን ሆኖ ከዛ ሁኔታ የፖለቲካ ሰዓት አዲስ አበባ ላይ ተቀምጦ እንዴት አድርጎ ነው አማራ በሰላም መኖር የሚችለው ግን ኢትዮጵያ ማለት አማራ ነው አማራ ማለት ኢትዮጵያ ነው ኢትዮጵያን ምዝ ያደረሰው አማራ ነው አማራ ያንን ባንዲራ ወርውሮ የኢትዮጵያን ባንዲራ ወርውሮ የኢትዮጵያን ባህል የኢትዮጵያን ማንነት ወርውሮ አማራ የሚል ሀገር ለማቋቋም አይችልም ኢትዮጵያ የምትል ሀገር ነው መመስረት የሚችለው ምክንያቱም ኢትዮጵያ አማራ ነች አማራ ኢትዮጵያ አትኖርም ስለዚህ ኢትዮጵያ የምትለው ነገር ወይ ይዘን መቀመጥ አለብን እሱን ደግሞ ለማድረግ እሺ አማራን ተንጥለን እንምር ብንልም ሌላው ያስቀምጠናል ነው ኦሮሞ ያስቀምጠናል ኦሮሞ ወያኔ ያስቀምጠናል ነው ስለዚህ ያንን ስርዓት እስካላጠፋን ድረስ ስጋት ሁሉ ጊዜ በአማራ ለዚህ ነው በሩዋንዳ ብታይ በሁሉ ሀገር ብታይ ጥቃት የሚመጣበትን አቅጣጫ ካላጠፋሽ በስተቀር በሰላም መኖር አትችልም ጠላታችን አልጠፉም እኮ ጎረቤታችን ናቸው ከማከራችን ውጪ ያበር ጎረቤታችን እንዴት አርገሽ ነው እነሱ መከላከል የምትችለው አማራ ነፃ ይወጣ ብትባል እንኳን እኔ በአማራ ነፃነትም አማራ ኢትዮጵያ የአማራ ነች ኢትዮጵያን ያደረሰ እዚህ አማራ ነው ለማን ነው የምንሰጠው ኢትዮጵያ ለማን ነው የምንሰጠው ኢትዮጵያ እኮ የኛ ነች እኛን እዚህ ያደረሰ ታሪካችን ባህላችን ሁሉም ነገር ሴንተር ማዕከል ሆነን እዚህ ያመጣናት ኢትዮጵያን እኛ ነን ኢትዮጵያ ሌላን ሰጠን አንችልም ኢትዮጵያ እና ኢትዮጵያዊነትን ዲፋይን ያደረግነው እኛ ነን ኢትዮጵያዊነትን ለዓለም ውስጥ ያስታውቀን እኛ ነን ባህላችን ያሸበረቀ ባህላችን ያሸበረቀ የትግል ታሪካችን ያንን ቀለል ነው የምንሸሸው አንሸሽም ኢትዮጵያ የኛ ነች ኢትዮጵያ የአማራ ነው ይሄንን ስንል ድል ለመጎናጸፍ የምንችለው ለነሱ እጅ አንሰጥም ኦሮሞማ መተራ ብለን ፈርተን መሬቱን ግማሽ አብዛኛው መሬቱን ኦሮሞማ የያዘው መሬት ሁሉ የአማራ አብዛኛው አማራ ነው ትግራይ ከኛ የቀድማውን መሬት ታጣቂያለሽ ይሄን ሁሉ ትተን የለምኛ አማራ ለብቻችን እንቀመጥ ማለት እንችላለን አንሸሽም የማሽሽተው ምሽሽም ደግሞ የማይሰራ ነው እንጂ ባሁን ጊዜ አማራ ልዩ መንግስት ያቋቁም ቢባል ሰጥ ታሪካሉ አንድም ብሔረሰብ ኢትዮጵያ ውስጥ አንድም ብሔረሰብ ኦሮሞማ ሆነ ትግሬ ሆነ አፋር ማን ምናብ ነው ህልም ነው አይቻልም ባለ ህግ አለ ባለ ባውንደሪ እንኳን የላቸውም ዛሬ የኦሮሞ ባውንደሪ እንኳን የለውም ወሰን የለውም ገና እየተስፋፋ ነው ገና አዲስ አበባ ሊገባ ነው የትኛውን ይዘው እንደሚገነጠሉ ማናት ተገንጥለው ደግሞ የአማራ ኃይል ጎናቸው እስካለ ድረስ ኢትዮጵያ ብሎ የሚጮህ ህዝብ እስካለ ድረስ እነሱ በሰላም እንደማይኖሩ ያውቁታል ሊገነጠሉ ዓለምን ያውቃቸው ማይችልም ትግራይም ሊገነጠል አይችልም ስንት ችግር አለበት በአማራ በኩል ጥያቄ አለ በኤርትራ በኩል ጥያቄ አለ በዓለም ህብረተሰብ ማከል ጥያቄ አለ የኤርትራ ታሪክ የተለየ ነገር ነው ኤርትራ ለብቻዋ ተረይታ በኮሎኒ ስትገዛ የነበረች የራሷ ድንበር የነበራት ነች ወደዛ ስታተስ የተመለሰች ስትገነጠል ሌላው ግን ኢትዮጵያ ሊሆን አይችልም ኢምፖሲብል ለማሰብ ኢትዮጵያን ገንጥረን ሌላ ሰው አንሰጥም ኢትዮጵያን ገነጣጥረን ሌላ እናስረክብም ዱሮም ከአማራ የገነባት ኢትዮጵያ ስለሆነች ሰንደቅ ዓላማዋ እንደዚህ በኩራት ተንተርሰን የምናድረው አቅፈር የምናድረው ለዚህ እኮ ኢትዮጵያ ነች እኮ ሰንደቅ ዓላማችን ስንት ህዝባችን የሞተው ስንት ህዝባችን ያለቀው ለኢትዮጵያ እኮ ነው ለኢትዮጵያ ለዚህ ለኢትዮጵያ ለአማራ ክልል ብቻ አይደለም ለኢትዮጵያ ነው የሞተው ያንን ለማንም አሳልፈን አንሰጥም አማራ ያሳደጋት ያሸበረቀ ታሪክ ያላት ሀገራችንን እንደገና እንገነባታለን ሸሽተን ፈርተን ለኦሮሞ አስረክበን ለትግሬ አስረክበን እኛ ለራሳችን ነፃነት እንፈልግ ማለት አይቻልም ማንንም እንፈራው አማራ አሁን ዛሬ አይተሻል ዛሬ አንድ ስንሆን ሁሉ እየተርበደበደ ነው እኛን ያቆሰሰን እኛን የበታተነን አንድ አለመሆናችን ነው ያስጠቃን አንድ አለመሆናችን ዛሬ አንድ ስንሆን አማራ ጠቅላላ ተቆጥቶ ሲነሳ አሁን እርቅ ሽማግሌ የፍርሃት ምንጭ ነው ሁሉ ነገር
ሰጋ አገር በሙላ ተነቃንቋል። እስቲ እንቀጥል። በዚህ 4 ኪሎ መግባት እንችላለን። 4 ኪሎ ገብተን በእኛ ተርም በእኛ ኮንዲሽን እኛ በምንፈልገው መንገድ አዲስ ስርዓት ይመሰረታል። ምንም ጥርጥር የለውም። ለጃንሰት